ህልማችሁን የማታሳኩበት ትልቁ ምክንያት ምን እንደሆነ ታውቃላችሁ? ብዙ ሰው ህልሙን ለማሳካት ነጋ ጠባ ደፋ ቀና እንደሚል ይታወቃል። ነገር ግን ህልማቸውን የሚያሳኩት በዚች ምድር ላይ እጅግ በጣም ቁጥራቸው አነስ ያለ እንደሆነ ይነገራል። ህልም የሚሳካው ስለደከሙ፣ ስለለፉ ወይም ወዲያውኑ ወደ ተግባር ስለገቡ ሳይሆን በአንድ ቁልፍ ነገር ነው። ያን ቁልፍ ነገር ያገኙ ሰዎችም ወደ ስኬት ጫፍ መድረሳቸው ምንም የማያጠራጥር ነገር ሆኖ እናገኘዋለን። በዚህ ቪዲዮም ስለዛ አንድ መሰረታዊና እጅግ በጣም ወሳኝ ቁልፍ ነገር ምን እንደሆነ የምንመለከት ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ሙሉ በሙሉ በሚባል ደረጃ ሰዎች ህልምን ለማሳካት ሞቲቬሽን እጅግ በጣም ጠቃሚ እንደሆነና ተነሳሽነት ብቻውን ወደ ህልም እንደሚያደርስ ይናገራሉ። ነገር ግን ይህ ነገር እጅግ በጣም ከእውነት የራቀና የተሳሳተ አመለካከት እንደሆነ መገንዘብ ይኖርብናል። ምክንያቱም ሞቲቬሽን ለጊዜው ተነሳሽነትና የተቀጣጠለ ኃይልን በውስጣችን ሊያሳድር ይችላል። ነገር ግን እስከ ህልማችን ፍጻሜ ድረስ እጃችን ይዞ ሊመራን አይችልም። ምክንያቱም ሰዎች ወዲያውኑ አንድን ነገር ለማሳካት ሲነሱ እጅግ በጣም ይጥሩና ይሰራሉ። ነገር ግን ፊት ለፊታቸው እንቅፋትና ውድቀት በመጣ ጊዜ ወዲያውኑ ወደ ኋላ ለማፈግፈግና ያንን ህልማቸውን ለመተው ይገደዳሉ። አንዱና መሰረታዊው ነገር ህልምን ለማሳካት ጠቃሚው ነገር ዲሲፕሊን ይባላል። አንድ ሰው ዲሲፕሊን ካለው የፈለገበት ቦታ መድረስ ይችላል። ዲሲፕሊን ማለት ራስን መግራት፣ ራስን ማስገዛትና ራስንም እስከ መቅጣት ድረስ ይደርሳል። ታዲያ ራሴን እንዴት አድርጌ ነው መቀጣው ያላችሁ እንደሆነ መልሱ እጅግ በጣም ቀላል ነው። ለህልማችሁ ቢያንስ በቀን 1 ሰዓት የምትሰጡት ከሆነ የፈለገ ነገር ቢመጣባችሁ ያቺን ለህልማችሁ የመደባችኋትን 1 ሰዓት በፍጹም ከህልማችሁ ማጉደል የለባችሁም። ነገር ግን አይበለውና ለመታደል ሆኖ ካጎደላችሁት ራሳችሁን ለመቅጣት ዝግጁ መሆን አለባችሁ። ልብ ብላችሁ አስተውላችሁ ከሆነ ወታደሮችን ስትመለከቱ ነጋ ጠባ ግዴታቸውን ይፈጽማሉ። ለምሳሌ ጠዋት ተነስተው አልጋቸውን ያነጥፋሉ። በሌሊት በውርጭ በዝናብ ስፖርት ይሰራሉ። ጥፋት በሰሩ ጊዜም ወይም ስህተትን በሰሩ ጊዜ የማያዳግም እርምጃ ይወሰድባቸዋል። ይህ ነገር የተነሳበት ትልቁ ምክንያትም ህልምን ለማሳካት አንድ ብላችሁ ስትነሱ ልክ እንደ ወታደር መሆን አለባችሁ። የሚቀጣችሁ ሰው እንኳን ባይኖር ራሳችሁን ቀጣችሁ ለራሳችሁ ዲሲፕሊን ማስተማር አለባችሁ። በህንድ ሂማሊያ ተራራ ላይ የሚኖሩ መነኮሳት በዚህ ድርጊታቸው የማይታሙ ናቸው። ህልማቸውን ለማሳካት ለራሳቸውና ለሰዎች ቃል ይገባሉ። ያ ህልምም ባሉት ጊዜና በተናገሩት ሰዓት የማይፈጸም ከሆነ እግራቸውን ከፍተኛ ቅዝቃዜ ባለው በረዶ ውስጥ በመክተት ራሳቸውን ይቀጡታል። ይህም ነገር እብደት ወይም ሞኝነት ሊመስል ይችላል። ነገር ግን ህልም የሚሳካው እጅግ በጣም በትግልና በዲሲፕሊን ስለሆነ ይህን ነገር ማድረጋችሁ ግዴታ ይሆንባችኋል። አሁን ባለንበት ሰዓት ቴክኖሎጂው እጅግ በጣም የተራቀቀ በመሆኑ ህይወታችንን አልጋ ባልጋና ምቾት የተሞላበት ያደርግልናል። ይህም ነገር የሚጠቅመንና የሚያግዘን መስሎን ነገር ግን ወደ ሞት አፋፍ እየወሰደን እንደሆነ መገንዘብ አለብን። ነገር ግን ያ ሁሉ ቴክኖሎጂ አልጋ ባልጋ ሆኖ የቀረበልን ነገር ሁሉ የምቾት ቀጠናችን የሚገለንና ህልማችንን እንዳናሳካ አፍሮ የያዘን ነገር ነው። ስለዚህ ከምቾት ቀጠናችን ወጥተን ወይም ከምንወደውና ማድረግ ከሚያስደስተን በተቃራኒው ወጥተን ለህልማችን ዘብ ቆመን ነጋ ጠባ ህልማችንን ማሳደድ ይኖርብናል። አንድ ባህሪን ተደጋግሞ በሚከወንበት ጊዜ የራሳችን አንድ አካል ለመሆን ጊዜ አይወስድበትም። ስለዚህ በጭካኔና በትጋት ጥርሳችንን ነክሰን የምንፈልገውን ነገር ለማሳካት የምንወደውን ነገር መተው አለብን። ምክንያቱም አሁን በቴሌቪዥን መስኮት የምናውቃቸው ወይም የምንከታተላቸው ሰዎች እዚህ ደረጃ ላይ ሊደርሱ የቻሉበት ትልቁ ምክንያት ብዙዎቻችን ስንዝናና ወይም የራሳችንን ጥሩ የሚባል ጊዜ ስናሳልፍ ወይም በምቾት ቀጠና ውስጥ ስንዳክር፣ እነሱ ግን ህልማቸውን ለማሳደድ ነጋ ጠባ የተጉ ሰዎች ናቸው። በስተመጨረሻም የእነሱ አድናቂ ሆነን ለማረፍ ተገደናል። ምክንያቱም ትላንትናቸውን በመሰዋታቸው ትላንትናኛ ደስ ብሎናል ህይወታችንን እያጣጣምን ነው ብለን በመረጥነው ጎዳና በመሄዳችን እነሱ ግን ደስ የሚላቸውንና ማድረግ የሚወዱትን ነገር ወደ ጎን ገሸሽ አድርገው በመተው ነጋ ጠባ ህልማቸው ላይ በማተኮራቸውና ህልማቸውን በማሳደዳቸው አሁን ሽልማቱን ሊያገኙት ችለዋል። ስለዚህ በእጃችን ያለው አስደሳችና የምቾት ቀጠና እየገደለንና እያጠፋን የህልማችን ጠላት እየሆነ ስለሆነ እጅግ በጣም በብዙ ኪሎ ሜትሮች መራቅ አለብን። ማድረግ የምንወደውን ከማድረግ ይልቅ ማድረግ የማንወደውን ነገር መልመድ አለብን። ይህን ውዴታ ሳይሆን ግዴታችን ነው። ውድ የቻናሌ ተከታታዮች ጊዜ ሰጣችሁ ስለተከታተላችሁም እጅግ ከልብ በማመስገን እንደዚህ አይነት መሰል አስተማሪና ገንቢ ቪዲዮዎች በየጊዜው እንዲደርሷችሁ ይህንን ቪዲዮ ላይክ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በትህትና ጠይቃችኋለሁ። መልካም ቀን።